ብሩኬ አረ ብሩኬት ነው ያለው እባክህ መድብል ደህና አደርክ? ምን ጣጣ ውስጥ እንዴት ነሽ? ምን አዲስ ነገር አለ? ቅድስት መቼም ደህና ነኝ እንድልሽ አትጠብቂም አይደለ? እሺ ቅድም ያገኘከው ሰው ምን አለክ? አይተይ ምንም አይጠቅምሽም። ለማንኛውም ምሳሌን ከቤት እንዳታስወጫት። ትምህርት ቤት? የትም እንዳትሄድ። ትምህርት ቤትም ቢሆን እኔ ራሴ ሄጄ እነግራቸዋለሁ። ምንድነው የተፈጠረው መድብል? ምንድነው? ለምንድነው ቆይ ማትነግረኝ? ቅድስት ተረጋጊ እንጂ ምን ሆነሻል? እና ታዲያ ለምንድነው ትምህርት ቤት የማትሄደው? መሄድ ስለሌለባት። ምን ልታደርግ ነው? እሺ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ። ስለምን ሞት ነው ቆይ የምታወራው? ቅድስት ብሩኬ ከዚህ ክፍል ከወጣ በኋላ ይሄን ቤት እንዴት ነበር ያገኘሽው? በሩን ክፍት ነበር ያገኘሁት። ምንም ያገኘሽው ነገር የለም? ሌላ አንድ ቲሸርት አግኝቼ ነበር። የብሩክ ነው። ምን አይነት ቲሸርት? ላምጣው እንዴ? አዎ አምጪ። ግን ምሳሌ ሲነሳት ነው መሰለኝ የነካው። በቃ ማታ ታሳይኛለሽ። ለማንኛውም ታዲያ አሁን ቅድስት ነገርኩሽ። መድብል እባክህ የተፈጠረ ነገር ካለ ንገረኝ። ቅድስት ነገርኩሽ። በቃ አንቺም ራስሽን ጠብቂ። ምሳሌም ከዚህ ቤት እንዳትወጣ እንዴ። ኧረ እባክህ ምንድነው ነገሩ? በቃ ከነገርኩሽ ውጪ ምንም ነገር እንዳታረጊ። ይኸውልሽ ምሳሌን አደራ። ማንም ሰው የላት። አንቺም ራስሽን ጠብቂ። ምናልባት ላልመለስ ይችላል። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደለም ቅድም። ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። እሺ ቢያንስ እንኳን አንተ እንኳን ተረጋግተህ ሂድ። ያኔ ደግሞ የዓለም ሕዝብ ክርስትና ሃይማኖት ላይ በጣም የተመሰጠበትና ክርስትናም ተቀባይነት ያገኘበት ዘመን ነበር። መላው የአውሮፓ ምድር ሕዝብም ክርስቲያን ሆኖ የኖረ ነውና እኛና ዘሮቻችንም ያንኑ ሃይማኖት አክብረንላቸውና ራሳችንም ከሕዝቡ የተሻለና የበለጠ ክርስቲያን ሆነንና መስለን አልፈን ሄደን የክርስትና ዋና ተቆርቋሪና ተጠሪ የሚጋረጥበትን አደጋም አስወጋጅ ሆነን ተገኘን። በሕዝብ ዘንድ ተቀባይነትን ለማግኘት ሲባል የሕዝቡን ሃይማኖት መቀበልና ሕዝብን መስሎ ማስተዳደር አስፈላጊና ግዴታ ነውና ዛሬ ድረስ በክርስትና ሕግ የምንመራ መስለንና ሆነን የምንኖር ነን። ይህ ምንም ማለት ካለመሆኑም በላይ ይልቁንም ለእኛና ለልዑላችን ዓላማ እጅግ ጠቃሚ የሚሆንበት ሁኔታ አለ። ያው እንደምታዩት የዓለምን የክርስትና ምእመን የምትዘውረው የቫቲካን ቤተ ክርስቲያን የእኛ መሆን የቻለችው በዚሁ አካሄድ ስለመጣ እንጂ እኛ የቤተ ክርስቲያኗም ሆነ የክርስትናው መስራች ስለሆን አይደለንም ወይም አልነበርንም። አያችሁ፣ ልዑላችን አገባቡንም አወጣጡንም ያውቀዋል። አያችሁ፣ የክርስትና ተቃዋሚ ሆነን ነገር ግን ክርስትና እንዲስፋፋም ስንሰብክ ነበር። ከእኛ ወገን የሆኑም መጽሐፉን ተርጉመው እስከ ማሰራጨት የደረሱ ነበሩ። እነሱ ባያሰራጩትም አንዴ ይፋ ስለሆነና ስለተሰራጨ በደንብ መሰራጨቱ አይቀርምና ከማንም በላይ ተቆርቋሪ ለመምሰል በእኛ ቤተ መንግሥትና በእኛ ንጉሠ ነገሥት የተሰራጨ ተብሎ የሚታወቅ ከሌላው መጽሐፍ በምንም የማይለይ መጽሐፍ ቅዱስ አለ። ሁሉም ተፈልጎና በምክንያት የሆነ ነው። ባርነትን እኛው ራሳችን አስጀምረንና ሕጋዊ አድርገን እኛው ራሳችን ተቃውመን ባርነትን በሕግ ገድበን አስቁመናል። ሌላም እናም በዚህ አይነት ሂደትና ውርርስ እኛንና የእኛን ቤተሰቦች መላው የአንግሎ ሳክሶን ማለትም
የአሁኑ አውሮፓ ሕዝብ ለእኛ ዘሮች የነገሥታት ቤተሰብነት ሙሉ ዕውቅና ሰጥቶ ሊገዛልን ቻለ። በሂደትም መላው ዓለም አፍሪካውያንን ጨምሮ ለእኛ የነገሥታት ቤተሰብነትና የዘር ሐረግ ሙሉ ዕውቅና ሰጠ። እኛም አገራችንና በዙሪያችን የነበሩ ግዛቶቻችንን በጠንካራ መሠረት ላይ በተገነባ ሕግ ስልጡንና ዘመናዊ ሆኖ በቀጠለ የአስተዳደር ሥርዓት መምራትና ማስተዳደር ቻልን። አገራችንና ግዛቶቻችን በዋናነት በዘውድ ሥርዓት ሲመሩ፣ በሂደት ደግሞ የዘውድ ሥርዓቱን የሚጠብቅና ተጠሪነቱም ለዘውዱ የሆነ ሌላ ዘመናዊ የአስተዳደር ስልት በመጨመር ተጠሪነታቸው ለጠቅላይ ሚኒስተሩ የሆኑ ሚኒስተሮችን በመሾም አገራችን በዘመናዊ መንገድ በጠቅላይ ሚኒስትር እንድትመራ አደረግን። በዚህ አይነት እርስ በርስ እየተጠባበቅንና በሕጋችን የበላይነት እየተመራን ነገር ግን ሁሉንም እኛ እየመራን እዚህ መድረስ ቻልን ነው ታሪኩ። ያን ሁሉ ውስብስብ የነበረ ለእኛ ግን ቀላል የሆነን ተግባራት በሙሉ ካከናወን በኋላ በጥሩ ሁኔታና በጥሩ ተቀባይነት የአስተዳደር ሥልጣኑን ከያዝንና ዘሮቻችንን ከተሰባሰቡ በኋላ ሰፍረንበት የኖርነውንና የቀድሞ ዘሮቻችን ምድር የነበረውን ቦታ ወይም አካባቢ አገር አድርገን መስርተን ኢንግላንድ አልነው። ኢንግላንድ የተባለችውን አገር በአዲስ መልክ ቆርቁረንና ዘመናዊ ሕንፃዎችን ገንብተን ከቤተ መንግሥት እስከ ሰለጠነ ሕገ መንግሥት ድረስ ያለውን ሥራ በሙሉ በማጠናቀቅና አገሪቱ ላይ በተግባር በመተርጎም ታላቅ አገር አደረግናት። በይፋ እንደሚታወቀው ኢንግላንድ ማለት ኤንጅልስ ላንድ ማለት ነው፣ የመላእክታን ምድር። በዚያ ዘመን ሕዝቦች የአገራችን ስያሜ በደስታ ሲቀበሉት እንደነሱ አስተሳሰብ የነገሥታት ዘሮች ናቸውና መላእክት ሊባሉ ይገባቸዋል፣ እንዲያውም ያንሳቸዋል የሚል ነበር። ሌላውም ያን ይዞ ለረጅም ጊዜ ቆየና በስተ መጨረሻ በተለይም ከመጽሐፈ ሄኖክ መገኘት በኋላ ትክክለኛው ትርጉሙ በይፋ እየታወቀ ሄደ። ከዚህ ቀደም በስፋት የተብራራላችሁ መጽሐፈ ሄኖክ ተገኝቶ በከፊል ይፋ ሲሆንና በተለይም ከቅርብ ዓመታት ወዲህ እየተጠና ከጥርጣሬ አልፎ እውነት ሆኖ ሲገኝ ያዩት የአሁኖቹ ትውልዶች ኢንግላንድ ወይም የመላእክት ምድር የሚለውን ትተው የወደቁ የሚለው ቃል ባይገልጸንም የኤንጅልስ ዘር መሆናችንን ግን ሐቅ ነው። ምክንያቱም ከመላእክት ሳይሆን ከእነሱ በታች ካሉ ጭፍሮች የተደቀልን ስለሆን እንጂ ዋና ዋና መላእክታን ጾታም የላቸውም፣ ከሰውም አይዳቀሉም። ከእነሱ ስር ያሉ እልፍ አእላፍ ጭፍሮችን ነው ያልነው። የበላይ አካሉ መጽሐፍ ቅዱስ ኔፍሊም ብሎ ከገለጻቸው ማለቴ ነው። እናም አልወደቅንም፣ መች ወደቅንና። እርግጥ ነው ልዑላችንና የበታች ወታደሮቹ ከኋላ ቀሩ ሰብአዊ ፍጡር ጎን በመቆማቸውና የእውቀት ገደብ ተጥሎበት የተፈጠረውን ሰብአዊ ፍጡር እውቀት ገልጠው ራሱን እንዲያውቅ በማድረጋቸው ወደ ምድር መምጣታቸው እውነት ነው። መውደቅ የሚለው ግን አይገልጸንም። እስካሁንም አልወደቅንም፣ ወደፊትም አንወድቅም። ለማንኛውም ኤንጅልስ ላንድ ባጭሩ ኢንግላንድ ብለን ቅድመ አያቶቻችንን ለሰው ከመጣው የጥፋት ውሃ ሲሸሹ ለውስን ጊዜ መደበቂያ ቦታ ያደረጉት ቀደም ሲል ያሳየኋችሁን በረዷማና ተራራማ ቦታ ነውና በስማቸው ሰይመን አገር አድርገን መስርተናል። ሰንደቅ ዓላማችንም ይህ ነው። የመጀመሪያውንም የአሁኑንም ልብ ብላችሁ ተመልከቱ። ይሄኛው የመጀመሪያው በነጭ መደብ ላይ ቀይ መስቀል ሲሆን መስቀሉ የተጋደመ ወይም የተኛ ነው። ይህኛው ዘመናዊውና የተሻሻለው አሁንም ድረስ የምንጠቀምበት ደግሞ እንደምታዩት የቀድሞው የተጋደመው ቀይ መስቀል እንደዚያው እንደተጋደመ ሆኖ በሰማያዊ መደብ የተጋደመውን ቀይ መስቀል የኤክስ ምልክት ነው ያደረግንበት። ይህንን ማንም የዓለም ሕዝብ ዛሬ ድረስ አላወቀውም፣ አስቦትም ጠርጥሮትም አያውቅም። እናንተም ጭምር ያሰበው አለ? ምናልባት ጳጳሳችሁ
ሁሉም በመካከለኛ መደነቅ ውስጥ ሆነው እንደማያውቁት በአንገት እንቅስቃሴ ያረጋገጡ። ንግሥቲቱ ፈገግ ብለው ቀጠሉ። አዎን፣ ከጥቃቅኑ ጀምሮ እስከ ግዙፉ ያለውን ምልክት ብዙዎች ልብ ብለው መርምረው እውነታው ላይ ቢደርሱም ይህ ግን ሁሌም ተነስቶ የማያውቅና እኛንም ራሱ አሁን ድረስ የሚገርመን ነገር ነው። ይህ ነው ሰንደቅ ዓላማችን። መስቀሉን አጋድመን የኤክስ ምልክት ነው ያደረግንበት። ይህንን ነው በየስቴዲየሙ ከፍ አድርገንና አስደርገን ስናውለበልብ የኖርነውና ዛሬም ድረስ ከፍ ብሎ እየተውለበለበ ያለው። አዎን፣ መስቀሉም ባለ መስቀሉም ይጋደማል። ከዚያም አልፎ ሰማያዊው ተስፋ በልዑላችን ድል አድራጊነት ኤክስ ይደረጋል። ሰማያዊው ተስፋ ኤክስ፣ ቀዩ መስቀልም መጋደም፣ መተኛት፣ መውደቅ ሲሉ ተሰብሳቢዎቹ አድናቆታቸውን ለመግለጽ እንደለመዱት ሞቅ ያለ የጋራ ጭብጨባቸውን አስተጋቡ። ኢንግላንድን አገር አድርገን ከመሰረትን በኋላም ሆነ እየመሰረትን በነበርንበት ጊዜ ጎን ለጎንም በዙሪያችን ላሉና ያኔም ለነበሩ የሩቅና የቅርብ የአውሮፓ ነዋሪ ሕዝቦች የየራሳቸውን አገር እንዲመሰርቱና እንዲከለሉ በማድረግ እንረዳቸው ነበር። መርዳት ብቻም ሳይሆን በየአገሩ አስተዳደራዊ ስልጣኑን ይይዙ ዘንድ ለንጉሠ ነገሥትነት፣ ለንግሥተ ነገሥትነት የሚሆኑ ዘሮቻችንን በየጎረቤት አገሩ ሕዝቦች ውስጥ አስርጸን ገዢዎቻቸው ሆነው እንዲቀጥሉ አድርገናል። የአሁኗ ፈረንሳይ ጥሩ ምሳሌ ናት። ገዢዎቻቸው ሆነው ሲያስተዳድሩም ሕዝቡን በዘመናዊና በዲሞክራሲያዊ መንገድ እየመሩ እየተቆጣጠሩ እኛ የምንሰጣቸውን ትእዛዝ እየተገበሩ ሚስጥር እያካፈልናቸው አገር ስንገዛ እያጋራናቸው ነው። ከእኛ የተለዩና ራሳቸውን የቻሉ ሌላ ሕዝቦች እንዲመስሉ በሚልም ቋንቋና ባህላቸው ስሩን ሳይለቅ ለወጥ እንዲል ተደርጓል። ይህንንም ተራው የፈረንሳይ ሕዝብም ሆነ ሌላው ሕዝብ ሳያውቅ ያደረግነው ነው። በዚህ መልኩ ብዙ ርቀት መጓዝ ችለን ነው እዚህ የደረስነው። በኢንግላንድ ዙሪያ በተመሠረቱት አገሮች ላይ የእኛ የአስተዳደራዊ ሥልጣን የግድ አስፈላጊ የነበረ ከመሆኑም በላይ የእኛን ምድር ካጠናከርን በኋላ በእኛ ስር ማድረግ የበለጠ አስፈላጊ ነበርና ቀጣይ ሥራችን ያደረግነው ያንኑ ነው። በዙሪያችን ያሉ ሕዝቦችን እንደ አየርላንድ፣ ዌልስና ስኮትላንድ ወደ እኛ በማምጣት የአገራችንን መጠሪያ ስም በየዘመናቱ እየለዋወጥን ታላቅ አገርና ሕዝብ የመገንባት ሥራችንን አጠናክረን ቀጠል። ከሰው የበለጠ ዕውቀትና ጥበባችንን በመጠቀምም ኃያል አገርና ኃያል ሕዝብ መሆን ቻል። ቀስ በቀስም በየአህጉሩ ያሉ የዓለም አገራትን በቅኝ ግዛት በመያዝ በእኛ ቁጥጥር ስር ማድረግ ቻልን። በዚህ አይነት መንገድ በተደላደለ የአገዛዝ ሥርዓት ላይ ከሆንና ኃያልነታችን ለዓለም ሕዝብ በተግባር አሳይተን ካረጋገጠን በኋላ ወደ ቀጣይ ሥራችን በማምራት ከቀድሞ ጀምሮ በሌሎች አህጉር ተበታትነው የነበሩና በረጅም ዘመናት ውርርስ ከሰው ልጅ ጋር በመዳቀል ሙሉ ለሙሉ ወደ ሰው የዘር ሐረግ ሊሸጋገሩ የነበሩ ወገኖቻችንን ከየሩቅ አገሩ መሰብሰብና ማደራጀታችንን ቀጠልን። እነዚህን ወገኖቻችንን ከሰበሰብንና ካደራጀን በኋላም አንድ ሰፊ የራሳችን የዘር ማንዘሮቻችን ዕውቀትና ጥበብ የሚፈልቅባት ቤተ መቅደስ ሆና ልዑላችን የሚመለክባት፣ ስልጡን ሆና ስልጣኔዋን ለሌላው ዓለም ማካፈል የምትችል፣ ሀብታም ሆና ሌሎቹን ለመርዳት የምትበቃ፣ ኃያል ሆና ሌሎቹን ማዘዝ የምትችል ሰፊና ድንቅ አገርን ጫካ መንጥረን መመስረት ነበረብን። ይህን ለማድረግ የተጠና አካሄድ መሄድ ነበረብንና አካባቢውን ቀድመን በቅኝ ግዛት አይነት ይዘን ምድሪቱን በደንብ ስናጠናና ስናዘጋጃት ቆየን። በመጨረሻም
የዓለም ሕዝብ ከሀገርነት ያለፈ ምንም ሚና እንደሌለን አድርጎ ያስብና ያውቅ ዘንድ በመናገሻችን በብሪታንያም ሆነ በእኛ በኩል ምንም ያልተደረገ በማስመሰል ለዚያች አገር ነፃነቷን ሰጥተን መልቀቅ ነበረብንና ነፃ አገር መሆኗን አውጀን ለቀን ወጣን። ያች አገር ራሷን የቻለች አገር ሆነች ወይም መሰለች። እነሆ ያ በሆነ ማግስት ልዑላችን በመረጠው ቦታና በመረጠው ጊዜ ቤተ መቅደሱን በዚያች ምድር ሠራንለት። መናገሻ የሆነች አገርም ቤተ መቅደስም አድርገን በጥሩ ሁኔታ አሜሪካንን ገነባንለት። አሜሪካ የተባለችውን አገር አምጠን የወለድናት የገነባናት ነፃና ምቹ አገር አድርገን የጥበብ ሰዎች ይሰፍሩባት ዘንድ ያመቻቸናት እኛ ነን። ዓለምና ሕዝቦቿ እንግሊዛውያንንና አሜሪካውያንን ጨምሮ አሜሪካን ያገኛት በመርከቡ ዙረት የደባበሳት አሜሪጎ፣ ቫስኮ ደጋማ ወዘተ እያለ እኛ የዋሸንለትን ውሸት ዛሬ ድረስ ደግሞ እየዋሸ ይገኛል። እንዲያ እንዲረዳውና በዚያ መልኩ እንዲያውቀው ያደረግነውም ሆነ ብለን ነው። እነ አሜሪጎ ሳይቃኟት፣ መርከበኞች ሳይደባብሷት ጫካ መንጥረን አገር አድርገን ገንብተን የዘር ሐረጎቻችንን ከያሉበት አሰባስበን አስፍረን የምድራችን ፍጹም ዲሞክራሲያዊ ሕግ አርቅቀን መስራችና የመጀመሪያ ፕሬዝዳንት የሆነውን ሰው ከቤተ መንግሥታችን አውጥተን ስንቁን ቋጥረንና ዓላማችን አስተምረን አቅፈንና ስመን የሸኘነው እኛው ነን እያሉ ሲያብራሩ ቋሚ ሥራቸው ማጨብጨብ የሆነው ሁሉም ተሰብሳቢዎች በጋራ ቆመው ረዘም ያለ ጭብጨባ አደረጉ። ይህን አድርገው በሰሙት ነገር እየተደመሙ በየወንበሮቻቸው ቁጭ አሉ። ያች አገር ወደፊት ምን አይነት አገር እንደምትሆን ቀድመን እናውቃለንና የሚመጥናትንና በትክክል የሚገልጻትን ስያሜ ነው የሰጠናት። ከግብፅ፣ ከግሪክ፣ ከዕብራይስጥ፣ ከላቲን ተወስደው በተዋቀሩ ቃላት አማሩካ አልናት። ከዚያም አሜሪካ ብለን ሰየምናት። አም የዕብራይስጥ ቃል ሲሆን ሕዝብ ማለት ነው። ሪካ የላቲን ቃል ሲሆን ሪች ሀብታም ማለት ነው። ኤሪ የቀድሞ የግሪክ ቃል ሲሆን ላይን አንበሳ ወይም አሸናፊ ማለት ነው፣ የበላይ ማለት ነው። ካ የቀድሞው የግብፃውያን ቃል ሲሆን ስፒሪቹዋል ፎርስ መንፈሳዊ ኃይል ማለት ነው። ይህን ስናደርግም ቀጥዬ በስፋት እንደማብራራው በምክንያትና በልዑላችን ፈቃድ እንዲሁም በእርሱ የጊዜ ቀመርና የእርሱ የበታቾች የሆኑ ከእኛ የበለጡ መንፈሳዊ ፍጡራንን ከጎናችን አድርገን ነው። አካባቢው ላይ ይኖሩ የነበሩ ኋላ ቀር ሕዝቦችን አስወግደን ምቹና ድንቅ አገር የመፍጠር ሥራችንን ቀደም ብለን ጀምረን አጠናክረን በመቀጠል ልዑላችን የጠቆመንን እና ያገኘናትን አገር አሜሪካን የልዑላችን ቤተ መቅደስና መታሰቢያ ብሎም የሉሲፌል መናገሻ አድርገን መመስረት ቻልን። በተፈጥሮ የታደለችውን ካናዳንም አጎራብተን በእኛ የንጉሠ ነገሥት አስተዳደር ስር ካደረግን በኋላ በምንፈልገው የቦታ ስፋት ከልለን ራሷን የቻለች አገር አድርገን በማዘጋጀት አንዲትና የተባበረች ግዛቶችን በውስጧ የያዘች ድንቅ አገር አደረግናት። የምንፈልገውን አይነት ፍጹም ዲሞክራሲያዊ የሆነ የአስተዳደር ሕግ አርቅቀን ከእኛ ወገን ለሆነው ለመጀመሪያው መሪ በመስጠት በእሱ እንድትመራ አደረግን። ሰንደቅ ዓላማዋንም ባሰማራናቸው ቤተሰቦቻችን ዋና ዋና የዘር ሐረግ ወይም ግንድ ብዛት በኮከብ መስለን ዕውቀታቸው የላቀ እይታቸው የረቀቀ ከማንም በላይ መብረርና ፈጥኖ በስልጣኔ የመራመድ ብቃት ያላቸው ሕዝቦች የሚሰፍሩባት አገር ናትና የንስር አርማ ጨመርንበት። ከዚያ ጊዜ ጀምሮ አሜሪካ ራሷን የቻለች አገር ሆናና መስላ ቀጥላ ዛሬ ድረስ በእኛ እየተመራች እዚህ ደረጃ ደርሳ ትገኛለች። እንደ ስሟም ሆነች።
የባለ ሀብቶች፣ የጥበበኞች፣ የሳይንቲስቶች፣ የጀግኖችና የአሸናፊዎች ብሎም የዘመናዊ ሕዝቦች መኖሪያ የሆነች ሀያል አገር መሆን ቻለች። ይህ ሊሆን የቻለው በዚያች አገር ላይ ጥበበኛ ዘሮቻችንን የእውቀትና የጥበብ ውጤቶቻችንን እንዲያፈሱባትና ታላቅ አገር እንዲያደርጓት በሚል በዚያች አገር ሄደው እንዲሰፍሩ ስላደረግን ብቻ ነው። ከእኛ ዘንድ የነበሩትንና ከየአህጉሩ የሰበሰብናቸውን ድቅል ዘሮቻችንን ወስደን በማስፈርም ቀስ በቀስና በሂደት ዘሮቻቸው ከሆኑ መንፈሳዊ አካላት ጋር እየተገናኙ ለወደፊቱ የልዑላችን ፍላጎት ማስፈጸሚያ የሚሆኑና ዘመኑ እስኪደርስ እየሰለጠኑና እየተላመዱ ሕዝቡም እየተገለገለባቸው የሚቆዩ አስፈላጊ ግኝቶችን እየፈጠሩና እየሰሩ እየተመራመሩና እየፈለሰፉ ለዓለም ሕዝብ እንዲያበረክቱ ያደረግነው እኛና እኛ ብቻ ነን። ይህችን አገር ከረጅም ዓመታት ጥናትና ምንጠራ በኋላ ለልዑላችን ምክትል መቀመጫና መናገሻ ትሆነው ዘንድ እጃችን የሌለበት አስመስለን አገር አድርገን ገንብተናታል። አምጠን ወልደን እዚህ ደረጃ ላይ አድርሰናታል። በጥቅሉ ዩናይትድ ስቴትስ የተባለችው አገር በእኛ የተፈጠረችና የተመሠረተች ወይም የተወለደች ናት። ይህች አገር የኢንግላንድ የሚስጥር ኪስ እንደማለት ናት። ወልደን ያሳደግናት ልጃችንና በእኛ የምትመራ አገር ናት። ተጠሪነቷም ለእኛና ለልዑላችን ብቻ ነው። ሌላ አዛዥ የላትም። ይህችን ድንቅና ኃያል አገር ዓለም ትኩረቱን እኛ ላይ እንዳያደርግ ስንል እጃችን የሌለበትና ራሷን የቻለች አገር አስመስለን የመሠረትናትም በምክንያት ነው። በልዑላችን ከፍተኛ እገዛ ይህች አሜሪካ እውን ከሆነች በኋላ ሉሲፌል በተደላደለ ሁኔታ መቀመጫውን ይዞ እኛና እናንተን እንዲሁም ለረጅም ዓመታት አሜሪካን ያስተዳደሩ መሪዎችንና ባለሀብቶችን ብሎም ሌሎች የዓለማችን ተጽዕኖ ፈጣሪ የሆኑ በየዘርፉ ያሉ አባላቶቻችንን ጥበብን እየገለጠ እያዘመነ እያሰለጠነ አሁን ላይ ያለችበት ደረጃ ላይ ማድረስ ተችሏል በማለት በዘመናዊ ሕንፃ ያሸበረቀችውን አሜሪካን በስክሪኑ እያቀያየሩ ማሳየታቸውን ቀጠሉ። ልብ ብላችሁ ተመልከቱ። እነዚህ ሁሉ ሕንፃዎች ከእኛ ወገን በሆኑ የተራቀቀ የግንባታ እውቀት ባላቸው ባለሙያዎቻችን የተገነቡ ናቸው። እያንዳንዱ ሕንፃ ልክ እንደ ኢንግላንድ አገር ሕንፃዎች በጣም በተጠና መንገድ የተገነባ ነው። ሁሉም በምስጢራዊ ቀመሮች ላይ ተመስርተው የተገነቡ ናቸው። የቅርጽና የቦታ ምርጫን አማክሎ ሁሉም ሕንፃ ለልዑላችን መታሰቢያና ማስታወሻ መሆን እንዲችል ተደርጎ የተገነባ ነው። በዚች አገር በእያንዳንዷ ከተማ ከተራው ሕዝብ መኖሪያ አፓርታማዎች ውጭ ያሉት መንግስታዊና መንግስታዊ ያልሆኑ ተቋማት ለመስሪያ ቤትነትና ለቢሮነት፣ ለዩኒቨርሲቲና ለምርምር ተቋማት ግልጋሎት ላይ የዋሉ ሕንፃዎች በሙሉ በልዑላችን ጭፍሮች ስያሜና አምሳል ተጠንተው የተገነቡ መቅደሶች ናቸው። የእያንዳንዱ ሕንፃ የበላይ ጠባቂ የሆኑ ከትንሽ እስከ ትልቅ መንፈሳዊ አካላትም አሉ። ይህች አገር የየከተሞችን ስያሜ ጨምሮ ለእነሱና ለልዑላችን ሲባል የተገነባች አገር ናት። ሕንፃዎቹ ከመታሰቢያነት ያለፈ ሚናም አላቸው። አገሪቱ በራሷ ለአዲሲቷ የምድር መንግሥት ምስረታ መሪና አደራጅ መሆን የሚያስችላትን የኃያልነት ጸጋ ተጎናጽፋ የዓለምንና የሕዝቦቿን እንዲሁም የመሪዎች የበላይ ጠባቂና ተቆጣጣሪ ብሎም አዛዥ ሆና ትገኝ ዘንድ የመጨረሻው መጀመሪያ አድርገን አሳምረን ገንብተናታል። የረቂቅ ዕውቀት ባለቤት የሆኑ ወገኖቻችንን አሰማርተን አሰልጥነንና ዘመነን ኃያል አገር ልናደርጋት ችለናል። ይህች አገር በበላይ አካሉ መጽሐፍ ቅዱስ ታላቋ ከተማ ተብላ የተገለጸችና ወዮልሽ ትጠፊያለሽና የተባለችው የሉሲፌል ዋና መቀመጫም ናት።
ሆኖም የበላይ አካሉ እንዲያ ስላለ አትጠፋም፣ ይልቁንም ለዘላለም የምትኖር ታላቅ አገር ናት። ስለዚህ በአገሪቱ ውስጥ እያንዳንዷ ስቴት ስትዋቀርና ስትገነባ የልዑላችንና የበታቾቻቸውን መንፈሳዊ ጭፍሮች መነሻ በማድረግ ነው። ለምሳሌ ይህች ቀጣዩን ጉባኤ የምናደርግባት ኒውዮርክ የተባለች አንድ ስቴት የሉሲፌል ዋና መቀመጫ መሆኗንና ትርጉሙም 666 ማለት እንደሆነ ከዚህ በፊት በደንብ ተገልጾላችኋል። ስለዚህ ስለ እያንዳንዱ ስቴት ለመተንተን ዝርዝር ነገር ውስጥ መግባት ሳይኖርብኝ ሁሉም ስቴቶችና ሕንፃዎችም በተመሳሳይ ቀመርና ትርጉም የተገነቡ መሆናቸውን ጠቅሼ ልለፍ። አንድ ነገር ግን አስታውሱ፣ ይህን ስናደርግና ተግባራዊ ሆኖ ሲቀጥል ሰዎቻችንም በየአገሩ ስናሰፍር በአሜሪካም ሆነ በኢንግላንድ በእኛ ቤተሰብም ሆነ በእኛ ቤተ መንግሥት አልፎ አልፎ ስለ ልዑላችን ምንም የማያውቁ መሪዎች ጣልቃ እየገቡ ያስተዳደሩበት ሁኔታ ሞልቷል። ያ ምንም ችግር አልነበረውም። ምክንያቱም ዋናው መጀመሪያ ረቀቅነው የአስተዳደር ፖሊሲ አይለወጥ እንጂ ማንም ተራ ሰው አገሪቱን ሊመራ ይችላል። ያን ስንፈቅድም ምናልባት አውቆም ይሁን ባለማወቅ አንዳንድ ተጻራሪ ነገሮችን የሚከውን መሪ ሆኖ ካገኘ ነው በፍጥነትና በሚስጥር ማስወገድ ስለምንችል ነው። ልክ በዚሁ መጠንም በእኛ ቤተ መንግሥት ዕድሜና ጊዜያቸው ደርሶ እውነታውን ከመንገራችንና ከማወቃችን በፊትና በኋላ ወጣ እያሉ ከተራው ማኅበረሰብ ጋር በፍቅር እየተቆራኙ የተጋቡና የተዋለዱ ቤተሰቦቻችን ጥቂት አይደሉም። ሆኖም ጥቂት የነበርነውን ከዚያ የዘር ሐረግ የተገኘውን ሁሉ በተቻለን መጠን ጠብቀንና የልዑላችን ፈቃድ እየፈጸምን እዚህ መድረስ ችለናል። በዚህ መሠረት ከአሜሪካ መሪዎች ውስጥ 90% የእኛ የዘር ሐረግ ያላቸውና በእኛ የተሾሙ ነበሩ። በእኛ በእንግሊዝ ቤተ መንግሥት ውስጥም የንጉሠ ነገሥቱንና የንግሥተ ነገሥታቱን ሥልጣን ይዘን ከቆየነው ውስጥ 90%ዎቹ የዚያ የዘር ሐረግ ተወላጆች ወይም ድቅሎች ነን። 10%ዎቹ ከተራው ማኅበረሰብ ጋር በራሳቸው ፍላጎት የተጋቡና የተዋለዱ መሆናቸው ነው። በአሜሪካም እንዲሁ በፖለቲካ ልምምድና በትጋታቸው መሪ የሆኑ በእኛ ይሁንታ ሥልጣን የያዙ በርካታ ሰዎች በአሜሪካም በእንግሊዝም ነበሩ። የእኛ ወገን ሆኑም አልሆኑም ሥልጣን ከያዙ በኋላ ሚስጥር ሊያወጡ የሞከሩትን ግን ለገዛ ልጆቻችን እንኳን ሳንራራ በሌላ መንገድ የሞቱ እያስመሰልን ገድለናል፣ አስወግደናል። አስጊ ደረጃ ላይ ከደረሱ ብቻ ነው ይህ አይነቱ እርምጃ የሚወሰድባቸው። ከአሜሪካ ጆን ኤፍ ኬኔዲ፣ ከእኛ ቤተ መንግሥት ልዕልት ዲያና ጥሩ ምሳሌ ናቸው። ለማንኛውም አሜሪካን በሚመለከት በእኔ በሚመራው በዚህ ጉባኤ በዋናነት ማወቅ ያለባችሁ ነጥብ አገሪቱ ሙሉ በሙሉ በእኛ በእንግሊዝ የነገሥታት ቤተሰቦች እንደ ተፈጠረችና በእኛ ስር ሆና እንደ ቆየች ተጠሪነቷም ለእኛ መሆኑን ነው። ስለዚህ እናንተ የኃያላን አገራት መሪዎች ለአሜሪካ የመገዛትና በአሜሪካ የመመራት ግዴታ አለባችሁ። በአሜሪካ ተገዛችሁ ማለት በእኛ ተመራችሁ ማለት ነው። በእኛ ተመራችሁ ማለት ከእኛ በላይ ባለ መንፈሳዊ ፍጡራን ተመራችሁ ማለት ነው። በእነሱ ተመራችሁ ማለት በሉሲፌል አገዛዝ ስር ሆናችሁ ማለት ነው። በእርሱ ስር ሆናችሁ ማለት ለዋናው ልዑላችን ተገዛችሁ ማለት ነው። እናንተ በልዑላችን ስር ሆናችሁ ማለት ደግሞ የዓለማችን ኃያል አገራት መሪዎች ናችሁና ኃያልነታችሁንና ተጽዕኖ ፈጣሪነታችሁን ተጠቅማችሁ የሌላውን ተራ አገር ተራ መሪዎች አሳምናችሁ ወደ ልዑላችን ዓላማ ማምጣት ትችላላችሁ ማለት ነው። እነሱም የሚመሩትን ተራ ሕዝብ በእናንተ ትእዛዝና መንገድ መምራት ቻሉ ማለት ነው።
ይህ ሆነ ማለት ሁሉም የዓለማችን መሪዎች አገርና ሕዝባቸውን ጠቅልለው ወደኛ ዓላማ ክብ ውስጥ አያስገቡልን ማለት ነው። ያ ሆነ ማለት ደግሞ ዕውቀትንና ጥበብን ለገለጠልንና እዚህ ደረጃ ላደረሰን ለሳጥናኤል መታዘዝ ቻልን ማለት ነው። በእርሱ መታዘዝ ማለት ደግሞ የመጨረሻው ጦርነት ድል ተካፋይ መሆን ማለት ነው። የድሉ ተካፋይ መሆን ማለት ደግሞ የዘላለም ሕይወት መኖር መቻልና የምድርን ሕይወት ለዘላለም ማስቀጠልና አስቀጥለንም በሹመትና በሽልማት በገደብ አልባ ነጻነት ለዘላለም መኖር ማለት ነው። ይህን ለማድረግ የመጀመሪያው ሥራ አገራቱንና መሪዎችን በአንድ ልዕለ ኃያል አገር ስር ማድረግ መቻል ነው። ያን አድርገናል። ያቺ ኃያል አገር አሜሪካ ናት። እናም በእሷ መታዘዝና በእሷ ስር መሆን የሁላችሁም የውዴታ ግዴታ ነው የሚለው ዋናው መልእክቴ ነው። አዎን፣ ዓለምና ሕዝቦቿ ወደዱም ጠሉም በልዑላችን ስር ሆነው መገዛት አለባቸው። ያን ለማድረግ ደግሞ በሁሉም አቅጣጫና በሁሉም ዘርፍ የማጥመጃ መረቡ መዘርጋት አለበት። እኛ እያደረግን የነበረውና አሁንም እያደረግንም ያለነው ያንኑ ነው። ዓለማዊውን ሕዝብ በመሪዎች፣ ሃይማኖተኛውን ሕዝብ በሃይማኖት ተቋማት በኩል ማጥመድ ተገቢ ነው። ስለዚህ መረባችን በሰባቱ አህጉር መዘርጋት አለበት። ይህ የማጥመጃ መረብ የሚዘረጋውም በእኛና በእናንተ አማካኝነት ነው። ለምሳሌ መላው የአውሮፓ፣ አውስትራሊያ፣ የሰሜን አሜሪካና የላቲን አገሮች ሃይማኖተኛ ሕዝብ በቫቲካን ቤተ ክርስቲያን ተጽዕኖ ስር ያለና በቫቲካን ቤተ ክርስቲያን ጳጳሳት የሚመራ ነው። ያን ሕዝብ በቤተ ክርስቲያን ደረጃ ሙሉ በሙሉ ለማጥመድ የሚያስችለን ደረጃ ላይ ደርሰናል። በተመሳሳይ ሁኔታ የመላው አገራት መሪዎችና ሕዝቦች ለማለት በሚቻልበት ሁኔታ ብዙዎቹ በአሜሪካ ኃያልነት ያመኑ፣ በአሜሪካ ተጽዕኖ ስር ያሉና በአሜሪካ የሚመሩ ናቸው። እነሱንም በየመንግሥታቸው ደረጃ ሙሉ በሙሉ ለማጥመድ የሚያስችል ደረጃ ላይ ደርሰናል። ሆኖም በቂ አይደለም። ስለዚህ ይህን አይነት ተግባር በሰባቱም አህጉር በተጠናከረ መንገድ መተግበር ይኖርበታል። የማጥመጃ መረቡን በሰባቱም አህጉር ለመዘርጋት ደግሞ እናንተ የጂ20 አገራት መሪዎች ለጊዜው በቂ ናችሁ። ይህን የተሰጣችሁን ጥበብ መጠቀም የምትችሉ ናችሁና ዘዴው አይጠፋችሁም። የእያንዳንዱን አገር መንግሥታት አሳመናችሁ ማለት የዚያን አገር ሃይማኖታዊ ተቋም አመራርም አሳመናችሁ ማለት ነው። የገንዘብ፣ የቁሳቁስ፣ የጦር መሳሪያና የሌሎች አስፈላጊ ግብዓቶች ባለቤት ሆናችሁና ተጽዕኖ ፈጣሪነታችሁ ታምኖ ነውና የጂ20 አገራት አባል የሆናችሁት ሁሉንም ነገር ከማድረግ የሚገታችሁ ኃይል አይኖርም። ስለዚህ መላውን የአውሮፓ ሕዝብ በእኛና በቫቲካን ቤተ ክርስቲያን በኩል እንዳዘጋጀነው ሁሉ ሌላም አህጉር በተመሳሳይ መንገድና ስልት በእናንተ አማካኝነት የሚዘጋጅና የሚጠቀለል ነው። በመካከለኛው ምስራቅ አህጉር ያሉትን የየአገራቱን መሪዎችና ሕዝቦቻቸውን እንዲሁም የእስልምና ሃይማኖት ተከታዮችን የጂ20 አገራት አባላችን በሆነችው በሳውዲ አረቢያ በኩል በእስያ አህጉር ያሉ የሩቅ ምስራቅ አገራት መሪዎችንና የቡዲዝም የሂንዱይዝም ሃይማኖት ተከታይ የሆኑ ሕዝቦችን እዚህ ባላችሁት ህንድ፣ ቻይና፣ ደቡብ ኮሪያ፣ ጃፓን፣ ኢንዶኔዥያ አማካኝነት በደቡብ አሜሪካ አህጉር ያሉትን የየአገራቱን መሪዎችና ሕዝቦቻቸውን እዚህ ባላችሁት የጂ20 አገራት አባሎቻችን በአርጀንቲናና በብራዚል በኩል በሰሜን አሜሪካ አህጉር ያሉትን የየአገራቱን ሕዝቦች እዚህ ባሉት የጂ20 አገራት አባሎቻችን በአሜሪካ፣ በካናዳና በሜክሲኮ በኩል በአፍሪካ አህጉር ያሉትን የየአገራቱን መሪዎችና ሕዝቦች በአባል አገሯ በደቡብ አፍሪካ በኩል እየተባለ የሁሉንም አገር መሪዎችና ሕዝቦች በሁሉም ዘርፍ ማጥመድ የሚያስችለው መረብ በእናንተ አማካኝነት የሚዘረጋ ነው። መቼና እንዴት በምን መልኩ የሚለው እኔ ባልተገኘሁበት በዚሁ ጉባኤ የተነገራችሁ እንዳለ ሆኖ
አገራቱንና ሕዝቦቹን በሚመለከት ጥያቄ ሲኖራችሁ ሃይማኖታዊ ጥያቄዎችን ለጳጳሳችሁ፣ ዓለማዊና አስተዳደራዊ ጥያቄዎችን ለአዛዣችሁ ለአሜሪካ የምታቀርቡ ይሆናል። ማናችሁም መሪዎችና በእናንተ የሚተኩ ቀጣይ መሪዎች በቀጥታ ተጠሪነታችሁ ለአሜሪካና ለቫቲካን ቤተ ክርስቲያን በውስጠ ታዋቂነት ለእኛ መሆኑን በደንብ የተረዳችሁ ይመስለኛል። ከዚህ በኋላ ውህደት ፈጥረን ለአንድ ዓላማ የቆምንንና ማንም ከማንም ሳይበላለጥ የሚወርድለትን ትእዛዝ ከመፈጸም ውጭ የራሱን አካሄድ መሄድ አይችልም። ሚስጥራዊነቱ ተጠብቆ ሂደቱ በዚህ ሲቀጥልም በዓለም የዜና አውታሮችን የመጨረሻ ዓላማ ምቹ ማድረግ በቀድሞው ዘመን በአውሮፓ ምድር ተበታትነው ከሰው ልጆች ጋር ተቀላቅለው እየኖሩ ያሉ በመዳቀል ብዛት ሙሉ ለሙሉ ሰው ወደ መሆን ሊሸጋገሩ ጥቂት የቀራቸውን ጥበበኛ ዘሮቻችንን ከየተበተኑበት አሰባስቦ ዕውቀታቸውን ለዓለም ሕዝብ እንዲያከፋፍሉ ማድረግ የሚሉት ዋና ዋና የቤት ሥራዎቻችን ነበሩ። ይህን ለማድረግ የመጀመሪያው ሥራ ደግሞ በእኛ ስር የሚተዳደር ሕዝብ መያዝና አገር መመስረት ነበር። በዚህ መሠረት ቀደም ብለን የያዝነውን የእኛ ዋና ዋና ዘሮች በአንድ ወቅት ሰፍረውበት የነበረውን ቦታ የራሳችን ግዛት አድርገን መሠረትን። ያ ግዛት ይህ የምታዩት በረዷማ የአውሮፓ ክፍል ነበርና በዚህ በአውሮፓ ምድር ሰፍረን ግዛታችንን መሠረትን። ዘመናችን ጠብቀን ከሰው የላቀ ዕውቀታችንን እየተጠቀምን አንዳንድ አዳዲስና የተሻሻሉ ነገሮችን እያሳየንና እየጠቆምን ሕዝቡ ውስጥ ሰርጸን ከመግባት አልፈን ጎልተን መታየት ጀመርን። ኋላ ቀሩን የአውሮፓ ሕዝብ በዘመናዊ መንገድ እያደራጀን በበሰለ ንግግር እያስተማርን የተሻለ የውትድርናና የውጊያ ዘዴ እያለማመድን ፖሊሲ እየቀረጽን የአስተዳደር ሥርዓት እያሳየን ሁሉን ነገር የተሻለ አድርገን እየቀየስን በአሁኑ የአውሮፓ ምድር ሰፍረው በነበሩ ሕዝቦች ዘንድ ታዋቂና ተወዳጅ ብሎም ተከባሪ እየሆን ሄድን። እናም በዚህ አዳዲስና የተሻሻለ የአስተዳደር ስልታችንና በሁለመናችን ከአካባቢው ማኅበረሰብ የተሻልን መሆን ችለን ታይተን ነበርና ሕዝቡ የጨዋ ዘሮችና አስተዋዮች ከተከበረ ቤተሰብ የተገኙ ለአስተዳደር የሚሆን ዕውቀት ያላቸው ሁሉንም ከአምላክ የታደሉ ምርጥ ዘሮችና የሕዝብ ተቆርቋሪዎች የሆኑ በሚል የአካባቢው ተጠሪዎች አድርጎ ወሰደን። የአንግሎ ሳክሶን ስልጣኔ መስራች ተደርገንም ተቆጠርን። በዚህ መልኩ ተቀባይነት አግኝተን ስልጣን መያዝ ቻልን። የራሳችን ልዩና የተከበረ ቤተ መንግሥት ኖረን። ወንዶቻችንም የተደራጀን ጦር መምራት በጥበባቸው ድል ማድረግ ሲችሉ በሂደትም ስልጣኑን ለልጆቻቸው እያስረከቡ እየተተካኩ ሲቀጥሉ የነገሥታት ዘሮች መባል ጀመሩ ወይም ጀመርን። በዚህ አይነት ሁኔታ ተደራጅተን አንድ ራሱን የቻለ የነገሥታት ቤተሰብ ሆነን እንደ አንድ ልዩ ጎሳ ተቆጥረን በመታየት የራሳችን የተከበረ ክልል ከልለን በሮማውያን ዘመን አባቶቻችን አስጀምረው ያስቀጠሉትን የላቲን ቋንቋና ፊደልን መነሻ መሠረት በማድረግ የራሳችን ልዩ ቋንቋና የሰለጠነ ፊደል እንዲሁም ልዩ ባህል ይዘን የአካባቢውን ሕዝብ ማስተዳደር ጀመርን።